ወልቂጤ ከተማ በታሪክ የምትታወቀው በአንድነትና በታታሪነት ነው። ከተማችን የጥንታዊ ባህልና የዘመናዊነት መገናኛ አውድ ናት። ሕዝባችን እንግዳ የእግዚአብሔር ነው ብሎ የሚያምን በልግስናውና በደግነቱ የሚታወቅ ነው። ወደ ወልቂጤ ከተማ የመጣ እንግዳ ባይተዋርነት አይሰማውም። ምክንያቱም የከተማዋ አየርና የነዋሪዎቿ ፈገግታ ልዩ የሆነ የቤት ውስጥ ስሜት ይሰጣል። ወልቂጤ ስትነሳ የንግድና የኢኮኖሚ ጥንካሬ አብሮ ማንሳት ግዴታ ነው። ምክንያቱም ለኢትዮጵያ ዘመናዊ ንግድ መሰረት የጣለ ሕዝብና በደቡብ በምዕራብና በመካከለኛው ኢትዮጵያ መካከል ድልድይ ሆና የምታገለግል የንግድ መናኸሪያ ከተማ ናት። ይህ የንግድ ባህል በማህበረሰቡ ውስጥ የማይቻል ነገር የለም የሚል የጽናት መንፈስ የፈጠረና ዛሬን ዝቅ ብሎ ሰርቶ ነገን ከፍ ማለትን የተማርንበት በመሆኑ ነው። ወልቂጤ የብዝሃነት ውበት የሚታይባት፣ ብዝሃ ብሔሮች ተዋደው ብዝሃ እምነቶች ተከባብረው በሰላም ለዘመናት የኖሩባትና እየኖሩባት ያለች ከተማ ናት። ይሁን እንጂ በእድሜዋና በጸጋዋ ልክ ያለማችው ከተማ ሆኖ ዘመናትን ተሻግራለች። ለዚህ ዋና ምክንያት ደግሞ ያለፉት ስርዓታቶች የጫኑባት የፖለቲካ ጫናና የልጆቿ የማልማት ተነሳሽነት ማጣት ድምር ውጤት ነው። ያለፈው አልፎ ከለውጡ ወዲህ በተለይም በቅርብ ዓመታት በተለየ የልማት መነቃቃት ውስጥ በመግባት የብልጽግና ኢኒሼቲቮችን በተገቢው በመቀበልና በመተግበር ተወላጆቹን ቁጭት የፈጠረው በሚመስል መልኩ በቁርጠኝነት ከተማቸውን በማልማት የብልጽግና ተምሳሌትነት ጉዞ እያደረገች ትገኛለች። በተለይም የኮሪደር ልማት ስራችን በራስ አቅም እየገነባ ነው ያለ የውስጥ አስፋልታችን ማዘጋጃ ዘመናዊ አገልግሎት ማሳለጫ የፖሊስና የፍርድ ቤት ህንፃ ግንባታ በራስ አቅምና በክልላችን ድጋፍ እያስገነባናቸው ያሉ ዘመናዊ የገበያ ማዕከል፣ ደረጃው የጠበቀ አዳራሽ ግንባታ፣ ደረጃው የጠበቀ የህዝብ ፋርማሲ፣ በ8 መንደር በላይ የማብራት ዝርጋታ ስራዎቻችን ከዋና ዋና ስራዎቻችን መካከል ማንሳት ይቻላል። ከዛ ውጪ ባለሀብታችን በማነቃቃት በአገልግሎቱ ዘርፍና በኢንዱስትሪው መስክ ተሰማርተው እንዲያለሙ በማድረግ ከፍተኛ መነሳሳትን ተፈጥሯል። የዛሬ ዘርፈ ብዙ ፋይዳ ያለው የአንድ ማዕከል የመሶብ አገልግሎት ምረቃ መርሃ ግብራችን ልዩ የሚያደርገው አብይ ጉዳይ በወልቂጤ ከተማ በዞናችንና በክልላችን ታሪክ ውስጥ አዲስ የፖለቲካ ምዕራፍ በተጻፈበትና የህዝባችን ፍጹም ታማኝነት የብልጽግና እውነተኛ አሸናፊነት በተመሰከረበት ወቅት በመሆኑ ልዩ ያደርገዋል። 7ኛው ሀገራዊ ምርጫ ዋዜማ ምን ያህል ከባድ እንደሆነ ሁላችንም የምናውቀው ሀቅ ነው። በተለይም የኛ ወልቂጤ ከተማ በፖለቲካ መነጽር ስትገመገም በስጋትና በከፍተኛ ጥንቃቄ የምትታይ ቀጠና ነበረች። እንደ ዞንም እንደ ክልላችንም የፖለቲካ ፈተና የተጋረጠባት እስከ 7 የሚደርሱ ብርቱ ተፎካካሪ ፓርቲዎች ሰልፈው የነበሩበት አስጨናቂና ጠባብ ፉክክር የታየበት ምርጫ ነበረ። ጠላቶቻችን ወልቂጤን የትርምስ ማዕከል፣ ብልጽግናን ደግሞ የተሸናፊነትን ካባ ለማልበስ አድብተው ይጠብቁም ነበር። ስጋቱ ጥልቅ፣ ፉክክሩ ብርቱ ነበረ። ነገር ግን የወልቂጤ ከተማ ህዝብ ሌላ ታሪክ ሰራ። ህዝባችን የስጋት ደመናን በጥበብ ገፎ የተፎካካሪ ፓርቲዎችን የፖለቲካ ማዕበል በብስለት አሸንፎ ፍጹም ሰላማዊ፣ ፍትሐዊና ዲሞክራሲያዊ በሆነ መንገድ ድምፁን ሰጠ። በጥላቻና በጥርጣሬ ምትክ ፍቅርን፣ በትርምስ ምትክ ሰላምን መረጠ። የአስጨናቂ የተባለው ምርጫ ቀን ህዝባችን በነቂስ ወጥቶ ማልዶ መስመር ሲይዝ ማሸነፍ ማለት ምን ማለት እንደሆነ ለኢትዮጵያውያን አሳየ። ያ የፈተና ወቅት ሲጠናቀቅ የወጣው ውጤት ደግሞ አንድ እውነታን በደማቅ ቀለም አረጋገጠ። ወልቂጤ ማለት በትክክልም ብልጽግናን የወለደች ያሳደገችና ያዋለደች የቆራጥ ህዝቦች መፍለቂያ መሆኗን እውነታው ተረጋገጠ። ከሁሉም በላይ ደግሞ የወልቂጤ ህዝብ ለብልጽግና ፓርቲ ያለውን ጥልቅ ፍቅርና እምነት ድምር ውጥሚት ነው። ህዝባችን ውቡን የብልጽግና ጉዞ በልቡ አጽድቆታል። ስጋትን ወደ እድል፣ ጥርጣሬን ወደ ታላቅ ድል ቀይሮታል። ዛሬ በኩራት አንገታችንን ቀና አድርገን እንናገራለን። ወልቂጤ የብልጽግና የጽናት ምሽግ ናት። ህዝባችን የወለደውን ብልጽግናን ይዞ ወደ ላቀ ከፍታ ለመጓዝ ዛሬም ነገም ዝግጁ ነው። ይህ ድል የተረጋጋች የበለጸገችና ያደገች ከተማም ለመገንባት አዲስ ጉልበትም ይሆነናል። ለዚህ ታላቅ ድል የበቃችሁ የከተማችን ህዝቦች እንዲሁም መላው የፓርቲያችን አባላትና አመራሮች እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ክቡር ርዕሰ መስተዳደራችን፣ የተከበራችሁ እንግዶቻችን፣ ከተማችን ወልቂጤ ዛሬ ልዩ ድባብና ደስታ ውስጥ ትገኛለች።
ትናንትና ህዝባችን በነቂስ ወጥቶ የብልጽግና ፓርቲያችንን የልማት የሰላምና የብልጽግና ጉዞ በመደገፍ በሰባተኛው ሀገራዊ ምርጫ በምርጫ ክልላችን ይፋ በተደረገው ጊዜያዊ ውጤት ያስመዘገብነው ታላቅ ድል ገና ትኩስ ነው። ይህ ድል ህዝባችን ለብልጽግናና ለእናንተ ለስትራቴጂክ አመራሮቻችን ለእኛ ያለውን እምነትና ፍቅር በተግባር ያሳየበት፣ ወደፊትም ለምናከናውናቸው የልማት ስራዎች ትልቅ ጉልበትና ስንቅ የሆነን ታሪካዊ ክስተት ነው። ይህን የህዝባችን አመኔታና የድል ማግስት ደግሞ ይበልጥ ደማቅ ትርጉም ባለው መልኩ ለማክበር ዛሬ እዚህ ተገኝታችኋል። ይኸውም የአንድ ማዕከል የመሶብ አገልግሎት ፕሮጀክታችን የምናከብራቸው መሪዎቻችን በተገኙበት በይፋ ለመመረቅና ለህዝባችን ታላቅ ስጦታ ለማበርከት ነው። ይህ ዛሬ የምናስመርቀው አንድ ማዕከል የመሶብ አገልግሎት ተቋም ከ210 ሚሊዮን ብር በላይ ወጪ የተደረገበትና 40 ካውንተሮች ያሉትና በተገቢው ስታንዳርድ ያሟላ ግዙፍ ፕሮጀክት ነው። ይህ ፕሮጀክት የከተማችን ነዋሪዎች የዕለት ተዕለት የሚያቃልል ቀልጣፋና ግልጽ ዘመናዊ አገልግሎት በአንድ ፌርማታ ለማቅረብ የተገነባ የብልጽግናችን ማሳያ ፕሮጀክት ነው። ይህ ማዕከል የህዝባችንን እንግልት የሚቀንስ አሰራርን የሚያዘምን የወልቂጤን የልማት ምዕራፍ አንድ እርምጃ ወደፊት የሚያራምድ ስራ ነውና በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ወልቂጤ የብልጽግና ተምሳሌት የስበት ከተማ መሆኑ አይቀሬ ነው። ከልብ አመሰግናለሁ።